ኦኬ ሃይ እንዴት ናችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ እግዚአብሔር ይመስገን። ዛሬ ደግሞ የተገኘ ነው ፀሐይ ሪል ስቴት ነው ማለት ነው። ይሄን የመሰለ አፓርትመንት ዛሬ ባለ 4 መኝታ ቤት ነው ማለት ነው ማሳያችሁ። 205 ካሬ ላይ ያረፈ ይሄን በመሰለ ሰፈር ላይ የሚገኝ ነው። ስለዚህ እስቲ አንድ ላይ ቪዲዮቹን እናያለን። ሙሉ ቪዲዮ መከታተል እንዳትረሱ። ቴንክ ዩ አመሰግናለሁ። ዛሬ ማሳያችሁ ደግሞ ፀሐይ ሪል ስቴት ላይ ባለ 4 መኝታ ቤት ነው ማለት ነው የሚሆነው። 205 ካሬ ላይ ያረፈ አፓርታማ ነው ማሳያችሁ። ስለዚህ እንጀምር። እዚህ ጋር የምታዩት ኦፕን ስፔስ የሆነው ዳይኒንግ እና ሊቪንግ ሩም አንድ ላይ አጠቃሎ የያዘልን ስፔስ ነው ማለት ነው። እንደምታዩት ከሆነ በጣም ስፔሺየስ እና ላክዠሪየስ የሆነ አፓርታማ ነው እንደዚህ ጋር እንደምታዩት። ስለዚህ ሌአውቱን እናንተ በምትፈልጉት ቼንጅ ማድረግ ትችላላችሁ። ግን አሁን ከረንትሊ እንደ ሌአውቱን በዚህ ፎርማት ነው ማለት ነው ያስቀመጡት። እዚህ ጋር ሶፋችሁ አለ፣ እዛ ጋር ደግሞ ቲቪያችሁ ይኖራል ማለት ነው። እዚህ ጋር ልጆቻችሁም አሪፍ እየተጫወቱ እየተደሰቱ፣ ከዛ ደግሞ ወደዚህ ደግሞ ስንመጣ ደግሞ ዳይኒንግ ስፔሳችሁን እናገኛለን ማለት ነው። ዳይኒንግ ስፔሳችሁ እንደምታዩት ከሆነ ወደ 6 ሰዎችን አንድ ላይ መያዝ የሚችለው ቴብል ፎርማቱን እናንተ መቀየር ትችላላችሁ። ግን አሁን ከረንትሊ ያለው በዚህ ፎርማት ነው። እዚህ ጋር ዳይኒንግ፣ እዛ ጋር ሊቪንግ፣ ከዛ ደግሞ የምንመጣው ወደ ኪችን ነው ማለት ነው የሚሆነው። ሌአውቱ በጣም አሪፍና በጣም ኤፊሽንት ተደርጎ ነው የተሰራው። ምክንያቱም እዚህ ጋር ኪችናችሁን ፕሪፔር አድርጋችሁ እዚህ ጋር ከልጆቻችሁ ጋር ምግብ ሰርታችሁ እዚህ ጋር እየተደሰታችሁ አስቡት። እና እዚህ ስቶቭ ኤሪያውም እዚህ ጋርም እንደምታዩት ሁሉ ነገር በተገጠመና በአማረ መልኩ የተሰራ ነው። እና ካቢኔት ስፔሶቹም እንደምታዩቸው ናቸው። ለፍሪጁም አሪፍ ዴዲኬትድ የሆነ ስፔስ ሰጥቷቸዋል። ስለዚህ እንደ አርኪቴክት የምመክራችሁ ነገር ምንድነው፣ ኪችን እዚህ ጋር ነው ያለው፣ እዚህ ጋር ደግሞ ዳይኒንግ ነው ያለው እና ኢማጂን ያለው ኤፊሺየንሲ፣ ጽዳት እና የመሳሰሉት ነገሮች በጣም አሪፍ ነው ማለት ነው የሚሆነው። ሌላኛው በጣም ደስ የሚለው ነገር ደግሞ በምታዩት መልኩ ደግሞ ባልከኒ ተሰጥቷቸዋል ማለት ነው። ፀሐይ ሪል ስቴት እንደሚታወቀው ከሆነ የባልከኒ ስፔሱ በጣም አሪፍና ስፔሺየስ የሆነ ነው። ስቲል ደግሞ ለሁለት ነገር ነው ፋንክሽን የሚያደርገው ይሄ ባልከኒ ማለት ነው። እንደዚህ ጋር ከልጆቻችሁም ጋር ቤተሰብ ሲመጣ እዚህ ጋር ሶፋ አርጋችሁ ጠረጴዛ አርጋችሁ አንድ ላይ ስትደሰቱ እናንተ ኢማጂን ማድረግ ትችላላችሁ። እዚህ ጋር የላውንደሪ ስፔስ ገጥሞላችኋል። የቧንቧ እዚህ ጋር ደግሞ ድሬኔጁን ሶኬት እዚህ ጋር ገጥሞላችኋል። በተቃራኒው ሳይድ ደግሞ ልክ ስንሄድ ከቤታችሁ ተገንጥሎ ራሱን ችሎ ደግሞ የሰራተኛ ቤት ይኖራችኋል ማለት ነው። እዚህ ጋር ራሷን ችላ ጽድት ባለ መልኩ የተሰራ ነው። እዚህ ጋር አልጋ ስፔስ አለ። ወደዚህ ደግሞ ስንመጣ ደግሞ የሽንት ቤት ኤሪያ ይኖረናል ማለት ነው። በዚህ ፎርማት አሪፍ ተደርጎ ነው የተሰራው። ብዙ ጊዜ እንደምናውቀው እንደ ኢትዮጵያ አኗኗራችን የራሳቸው ነገር ሲኖር አሪፍ ነው ማለት ነው የሚሆነው። እስቲ ወደ ቤቱ ደግሞ ተመልሰን እንግባ። እስካሁን ድረስ ዳይኒንግ፣ ሊቪንጉን፣ ኪችኑን፣ ባልኮኒ ስፔሱን አሳይቻችኋለሁ። እስቲ አሁን ደግሞ ወደ ልጆቻችሁና ወደ እናንተ መኝታ ቤት እንሂድ ማለት ነው። ፈርስትሊ የመጀመሪያው ቤድሩም እናገኘው ይሄ ነው ማለት ነው የሚሆነው። አሪፍና ስፔሺየስ ቬንቲሌሽን፣ ናቹራል ላይት እያያችሁት ነው አይደለ? እና የኔ መሰለ ናቹራል ቬንቲሌሽን ይኖራቸዋል። የልጆቻችሁ መኝታ እዚሁ ጋር አለ። እዚህ ጋር ደግሞ የሚያጠኑበት ስቶሬጅ ስፔሳችሁ አለ። በዚሁ ሳይድ ደግሞ ይኸው እንደምታዩት ከሆነ የካቢኔት ክሎዜታችሁ ደግሞ በዚህ ፎርማት ተዘጋጅቶላችኋል ማለት ነው። ልጆቹ እዚህ ጋር ልብሳቸውን ደርድረው ራሳቸው አሬንጅ አድርገው እዛ ጋር እያጠኑ እዚህ ጋር ተኝተው ደግሞ ይመጣሉ ማለት ነው። ኦኬ አሁንም እንደ አርኪቴክት መመክራችሁ ነገር ፐብሊክ እና ፕራይቬት ስፔሱን አሁንም ለይቶታል እና ይሄ ነገር አሪፍ ነው። ምክንያቱም ይሄ ፐብሊክ ስፔስ ነው እንደምታዩት ከሆነ ኪችን፣ ዳይኒንግ የመሳሰሉት ነገሮች። ከዛ ስንመጣ ወደ ፕራይቬቶቹ ስፔሶች ደግሞ ወደ ቤድሩሞች ነው ማለት ነው እንመጣው። እዚህ ጋር 3 መኝታ ቤቶች እናገኛለን። በዚህ ሳይድ ማስተር ቤድሩሙን፣ በዚህ ሳይድ ደግሞ የህፃናቶቹን 2 መኝታ ቤት እናገኛለን ማለት ነው። እስቲ እንግባ። ወደ ማስተር ቤድሩሙ ልክ እንደገባችሁ የምታገኙት እንደዚህ ስፔሺየስ እና በአማረ መልኩ የተሰራ የክሎዜት ነው ማለት ነው የሚሆነው። በዚሁ ሳይድ ደግሞ ልክ ስመጡ ማስተር ቤድሩሙን ታገኙታላችሁ ማለት ነው። የእናንተ መኝታ ቤት በዚህ መልኩ በአማረ መልኩ ተሰርቶላችኋል ማለት ነው። ይሄኛው አፓርትመንት እስከነ ፈርኒሹ ነው የተሰራው። በዚህ ሳይድ ደግሞ የሚያምር የሆነ ቪው እና ላይት ቬንቲሌሽን ይኖራችኋል። እዛ ጋር ደግሞ ክሎዜት ስፔስ አለ። ስለዚህ ባለትዳሮች እንግዲህ በክሎዜት እንደማጣሉ በጣም እርግጠኛ ነኝ። ምክንያቱም እዛ ጋር ያየነው ክሎዜት አለ፣ እዚህ ጋርም ደግሞ በዛው ፎርማት በደንብ ስፔስ ተደርጎ የተሰራላችሁ ማለት ነው። እስቲ እንምጣ። በመጨረሻ የምናገኘው እዚሁ ክፍል ላይ
ባዝሩሙን ነው ማለት ነው። ማስተር ባዝሩሙን እንደምታዩት ከሆነ ጽድት ተደርጎ ነው የተሰራው። ስፔሽስ ለሁለት ሰው ስለሆነ ለልጆቹ ዴዲኬትድ የሆነ ኮመን ባዝሩም አላችሁ። ስለዚህ በዚህ ሌአውት ተሰርቷል። ባስታብ እዚህ ጋር አላችሁ። ናቹራል ቬንቲሌሽን እዚህ ጋር እንደምታዩት አለ። እዚህ ጋር ሲንካችሁ ፕሮቫይድ ተደርጎላችኋል። የቁም ሻወር አላችሁ። ከዚህ በላይም እንደሚፈለግ አይዶ ነው። እስቲ የልጆቻችሁ መኝታ ቤት ደግሞ እናሳይ። ቅድም የአንደኛው ልጃችሁ መኝታ ቤት አይተናል። አሁን እስቲ የሁለተኛው ልጃችሁ ደግሞ መኝታ ቤት እንየው። አሁንም እንደምታዩት ከሆነ የራሱ ቲም ያለው በሚያምር መልኩ በኢትዮጵያ ላይ ብዙም ያልተለመዱ አይነት ውል ፔፐሮቹ ላይ ተገጥሞላችኋል። እናንተ ይሄንን በራሳችሁ ፎርማት መቀየርም ሆነ ማሳመር ትችላላችሁ። እኔ ግን በጣም ነው የተመቸኝና ይሄን የሚያክል ስፔሽስ የሆነ ክፍል ሰጥቷቸዋል ማለት ነው። እዛ ጋር ደግሞ የክሎዜት ኤሪያ ሰጥቷቸዋል። በጣም ደስና እድለኛ የሆነበት ነገር ደግሞ እንደምታዩት ከሆነ የራሱ የሆነ ባልኮኒ ስፔስ አለው ማለት ነው። ሁለቱ ልጆች እንግዲህ ሁለቱን ክፍል የሚደርሳቸው በጣም እድለኛ ነው የሚሆኑት ማለት ነው። ምክንያቱም ይሄ ባልኮኒ ስፔስ ሼር የሚያደርጉት ይሄኛውና እዚህ ጋር ደግሞ የሶስተኛ ልጃችሁ መኝታ ቤት ነው ማለት ነው የሚሆነው። ይሄን የመሰለ ቪው እያዩ ልጆቻችሁን እንግዲህ እዚህ ጋር ማሳደግ ነው። እዚህ ጋር የራሳቸውን ጠረጴዛ አድርገው እየተጫወቱ አሪፍ የሆነ የማደጊያ ቤት የሚሆነው ማለት ነው። ሶስቲ የሶስተኛውን ደግሞ የአራተኛውን ማስተር ቤድሩሙ እንደ ሶስት ካየ ነው። ከዛ ደግሞ የአራተኛውን ቤድሩም ደግሞ በዚህ ሳይድ ደግሞ እናገኘዋለን ማለት ነው። ሌትስ ዋች ኢት። ይሄኛው ደግሞ የመጨረሻው መኝታ ቤት ነው ማለት ነው የሚሆነው። የትኛው ልጆቻችሁ እንደሚወስዱት አይደው ነው፣ ግን ይሄኛውን በጣም አሪፍና እድለኛ የሆነ ልጅ ነው ማለት ነው የሚይዘው። ምክንያቱም የራሱን የሆነ ባልኮን ያለው ቅድም እንዳሳያችሁ አሪፍ ቪው፣ አሪፍ ናቹራል ቬንቲሌሽን ያለው እዚህ ጋር ፀሐይ ወጥቶ ልጃችሁ እዚህ ጋር ተነስቶ እናንተ ከዛ ጋር እየወጣችሁ እንግዲህ አሪፍ ስፔስ ነው ማለት ነው የሚሆነው። እዚህ ጋር የራሱ ክሎዜት አለው እንደምታዩት ከሆነ አሪፍ ፈርኒሽድ የተደረገ አፓርትመንት ነው እዚህ ጋር ያለው። በጣም አሪፍና ጽድት ተደርጎ ነው የተሰራው። እንግዲህ ግድግዳውን በሮቹን እንደምታዩቸው ናቸው ማለት ነው ጽድት ያሉ። ይህንን እንደ ስቶሬጅ ኤሪያ መጠቀም ትችላላችሁ። ወደዚህ ደግሞ ልክ ስንመጣ ደግሞ ምንድነው የምናገኘው ባዝሩም ነው ማለት ነው የሚሆነው። ኮመን ባዝሩም በጣም ስፔሺየስ የሆነ ክፍል ነው። እዚህ ጋር እንደምታዩት ከሆነ የራሱ የቁም ሻወር፣ ሽንት ቤት እና ሲንክ አለ ማለት ነው። እንደ አጠቃላይ ቤቱ ይሄን ይመስላል። 205 ካሬ ላይ ያረፈ ቤት ነው ማለት ነው አሁን ያሳየኋችሁ። እስቲ አንዴ ብቻ እስቲ በደንብ ይዩት። ይሄን የመሰለ ቤት ነው እዚህ ጋር እያየን ያለ ነው። ስለዚህ እንደዚህ የመሳሰሉ የሚያማምሩ ቤቶችን በዚህ ቻናል ላይ እለቅላችኋለሁ። እኔ ዮርዳኖስ ሳሙኤል እባላለሁ። የሪል ስቴት አማካሪና ፊውቸር አርኪቴክት ነኝ። የአራት ቤድሩም አፓርትመንት በፀሐይ ሪል ስቴት ላይ ይሄን ይመስላል። እውነትም ስሙን ይዞ የጠበቀ ሪል ስቴት ነው። በአማረ መልኩ ይጠብቃችኋል። ስልኬን ከስር አስቀምጥላችኋለሁ። you can contact me። መታችሁም ሳይት ቪዚት ማድረግ ትችላላችሁ። እስከዚህ ሰዓት ስለቆያችሁ አመሰግናለሁ። ይሄን ቻናል ሰብስክራይብ ማድረግ እንዳትረሱ። ቴንክ ዩ